እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷን ተከትሎ ከዓለማችን የተለያዩ ሀገራትና ዓለም አቀፍ ድርጅቶች ተቃውሞና ውግዘት እያጋጠማት ይገኛል። ክቡራትና ክቡራን የምትገኙት የራዲዮ ምልከታ ዳጊስቢ የቲክቶክ የዜናና የመረጃ ገጽ ላይ ነው። ይህንን የዜናና የመረጃ ገጽ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ፌቨራይት ላይም ይቀመጥ። ለዝርዝር መረጃዎች የራዲዮ ምልከታ ዳጊስቢው የዩቲዩብ ገጽ ላይ እንድትሄዱ በዚህ አጋጣሚ ሰብስክራይብም እንድታደርጉ ጠይቃለሁኝ። ለአሁን ያስኩላችሁ መረጃ በትላንትናው ዕለት በተባበሩት መንግስታት ድርጅት ዋና ጽሕፈት ቤት አሜሪካ ኒውዮርክ የተሰበሰበው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የእስራኤልን ለሶማሌላንድ ሀገርነት ዕውቅና መስጠት በተመለከተ በሶማሊያ በቀረበው ጥያቄ መሰረት ውይይት ተደርጎ ነበረ። 15 አባል ሀገራት ያሉት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት 14ቱ እስራኤል የወሰደችውን እርምጃ በማውገዝና በመቃወም የተጠናቀቀ ሲሆን እንደተለመደው አሜሪካ እስራኤልን ደግፋ አቅፋት ታይታለች። በትላንትናው ስብሰባ ማለት ነው። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሶማሊያ አምባሳደር የሆኑት አቡበከር ኡስማን ባሰሙት ንግግር እንደተናገሩት ከሆነ እስራኤል ለሶማሌላንድ የሰጠችው የሀገርነት ዕውቅና ሶማሊያን እንደ ሀገር ለመበታተን ያለመና በሶማሊያ ሉዓላዊነት ላይ የተወሰደ ጥቃት አድርገን እንወስደዋለን ሲሉ ተናግረዋል። ከዚህ በመቀጠል ለተነሳባቸው የውግዘት እርምጃ ምላሽ የሰጡት በተባበሩት መንግስታት ድርጅት የእስራኤል ምክትል አምባሳደር የሆኑት ጆናታን ሚለር እንደተናገሩት ደግሞ ከ10 ዓመታት በፊት የሶማሊያ ማዕከላዊ መንግስት በሶማሌላንድ ጄኖሳይድ ፈጽሟል ወይም ደግሞ የጅምላ ጭፍጨፋ በሶማሌላንዶች ላይ ፈጽሟል። አሁን የወሰድነው የሀገርነት ዕውቅና መስጠት ጥያቄ ሶማሌላንድ ለረጅም ጊዜ ስታነሳው የከረመ በመሆኑ ለሶማሌላንዳውያን ይህንን እንደ ፍትህ መስጫ ራሳቸውን ችለው እንዲኖሩ ከማድረግ አኳያ የወሰድነው ፖለቲካዊ እርምጃ ነው ብለው ተናግረዋል። ከዚህ በኋላ ምላሽ የሰጡት የሶማሊያ አምባሳደር በተባበሩት መንግስታት ድርጅት አቡበከር ኡስማን በበኩላቸው ደግሞ ሶማሊያ በሶማሌላንድ ውስጥ ጅምላ ጭፍጨፋ ወስዳለች የተባለው አላስፈላጊና ተገቢ ያልሆነ ክስ ነው ያሉ ሲሆን በየቀኑ በጋዛ ጅምላ ጭፍጨፋ ህፃናቶችን፣ አረጋውያንን፣ ሴቶችን እንዲሁም ደግሞ ጨቅላ ህፃናቶችን እየገደለች እያስራበች ጅምላ ጭፍጨፋ እየፈጸመች ያለችው እስራኤል ለመሆኗ በአይናችን በብረቱ መስክረናል ሲሉ ተናግረዋል። እንደተለመደው አሜሪካ በበኩሏም እስራኤልን በዚህ ስብሰባ ላይ ምንም አይነት ውግዘት ያላሰማች ሲሆን እስራኤልን በተመለከተ አሁንም አሜሪካ ያላት አቋም እንደተጠበቀ ነው ሲሉ በተባበሩት መንግስታት ድርጅት የአሜሪካ ምክትል አምባሳደር የሆኑት ሴትዮ ተናግረዋል። በነገራችን ላይ ሶማሊያ መጪዎቹ